ሰላም ጤና ይስጥልን። እንዴት ናችሁ የዩቲዩብ ቤተሰቦች? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዩቲዩብ ላይ ከከፈኩ ወር አልፎኛል፣ ግን ደህና ጅማሬ አለው። ስለዚህ ሰብስክራይብ፣ ኮሜንት፣ ደወል ምልክቷን መጫን እንዳረሱ ወደ ሀሳቤ እገባለሁ። እንግዲህ በመጀመሪያ ዩቲዩብ ጅማሬ ከራሴ ህይወት ተነስቼ ራሴ ያሳለፍኳቸውን የህይወት ዑደቶችና ተሞክሮች ነው የነገርኳችሁ። ዛሬም በዛው ነው የምነግራችሁ። እንግዲህ በተለይ ፍርሃት፣ ጭንቀት፣ ዲፕሬሽን፣ አንግዛይቲ፣ ትሮማ ያለባችሁ ሰዎች ለእናንተ የሚገርም ትምህርት ይሆናል። ከራሴ ተነስቼ ነው የምነግራችሁ። ከራሴ እኔ ካሳለፍኳቸው የፍርሃትና የጭንቀት ጊዜያቶች ነው የምነግራችሁ እና ከዚህ በፊት የፍርሃት እና የጭንቀት መውጫ መንገዶች ብዬ 8 ነገሮች ነግሬያችሁ ነበር። እዛ ዩቲዩብ ላይ ያለ ተመልከቱት፣ ሰብስክራይብ አድርጉ። ዛሬ ደግሞ ምልክቶችን ነው የምነግራችሁ። ዛሬ የሚገርም ትምህርት ትወስዱበታላችሁ። ምክንያቱም ምልክቶችን ካወቃችሁ በኋላ ወደ መፍትሄው ስለምትሄዱ ምልክቶችን እነግራችኋለሁ። የመጀመሪያው የመጀመሪያው የጭንቀት የፍርሃት እና የትሮማ ምልክቱ ወይም ሳይኑ እንግዲህ ወደኛ ህይወት መምጣቱን የምናረጋግጥበት ምልክቱ የመጀመሪያው ፊት የሚያስደስቱን ነገሮች ወይም ፊት የምንወዳቸው ቦታዎች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ፣ ሁኔታዎች ሊሆኑ ይችላሉ። ያስጠሉናል፣ የሚያስጠላ ስሜት ይሰማናል። ስለዚህ ይሄ የመጀመሪያው ሳይን ነው። ሁለተኛው ስልቹ እንድንሆን፣ እንድንሰለች፣ ትዕግስት እንዳይኖረን። የትዕግስት መጨረሻዋ ጣፋጭ ነው። መንገዷ መራራ ወይም ትዕግስት አስጨራሽ ነገር ቢሆንም እንኳ ከታገስ መጨረሻ ላይ የትዕግስታችን ዋጋ ማግኘታችን አይቀርም ይላል መጽሐፍ ቅዱስ። ግን ትዕግስት እንድናጣ፣ ስልቹ እንድንሆን እንደዚህ አይነት ስሜት ከተሰማን ወደ ህይወታችን ጭንቀትና ፍርሃት እየመጣ ነው ማለት ነው። ሶስተኛው ኃይለኛ የድካም ስሜት። እንግዲህ ባለፈውም ነግሬያችኋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሚለው የመጽሐፍ ቅዱስ ያ ሙሉ ለሙሉ እንደነገርኳችሁ ፍርሃት የእምነት ተቃራኒ። እምነት ሲጠፋ ነው ፍርሃትና ጭንቀት የሚመጣውና ኃይል እንድናጣ ያደርገናል። ከውስጥ ስሜታችን እስከ አእምሯችን ዝልፍልፍ ያለ ሰውነት ይኖረናል ማለት ነው። ይሄ የጭንቀት ምልክቱ ነው። ሶስተኛው። አራተኛው ደግሞ የሚያስደስተን ነገር ይጠፋል። በቃ ስልቹ እንሆናለን ብያቸዋለሁ። የሚያስደስቱንን ቦታዎች፣ ሰዎቹ ያስጠሉናል። ስለዚህ ደስታ የሚባል ነገር በህይወታችን እናጣለን ማለት ነው። ይሄ አራተኛው ነው። አምስተኛው ቁጡ፣ ተናዳጅ እንሆናለን። የሚናደር ቶሎ የሚቆጣ የሚናደር ሰው ቁጡ እንሆናለን ማለት ነው። ይሄም አምስተኛው ምልክት ነው። ሌላው የመጨረሻው እንኳን ስድስተኛው ደግሞ ነገሮች ያዝ ለቀቅ ማድረግ። ነገሮችን ያዝ ለቀቅ እናደርጋለን። እዚህ ቦታ ከሆነ እዚህ ቦታ፣ ይሄኛው ቦታ አያስደስተንም፣ እዛኛው ቦታ በቃ መረጋጋት እናጣለን ማለት። የመረጋጋት ስሜት ከውስጣችን ይጠፋል። ይሄ ስድስተኛው የጭንቀት እና የፍርሃት ምልክት ነው። ሰባተኛው እና የመጨረሻው ደግሞ እንግዲህ እነዚህ እስካሁን ያልኳቸው 6ቱ ምልክቶች በውስጣችን ከተሰሙን በኋላ ወደ ፊታችን መገለጥ ይመጣል ማለት ነው። ፊታችን የጭንቀት ስሜት ያሳያል። እንቁነጠነጣለን፣ ተረጋግተን አንቀመጥም፣ ስልቹ እንሆናለን። እንደነገርኳችሁ መጨረሻ ላይ ፊታችን ላይ ይገለጥና መረጋጋት እስከምናጣ ድረስ ይደርሳል ማለት ነው። እናም እነዚህ ሰባት የነገርኳችሁን የጭንቀትና የፍርሃት ምልክቶች እየታዩአችሁ ከሆነ ወይም በእናንተ ህይወት እየተገለጡ ወይም እነዚህ ከሰባቱ አንዱ እየተገለጡ ከሆኑ ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ይህ ማለት ጸሎት ማድረግ፣ ሜዲቴሽን የምንለው ጥሩ ነገሮችን መጽሐፍ ማንበብ፣ ሰዎችን ደግሞ የሚያስደስቱን ቦታዎችን ማድረግ፣ መሄድ፣ የሚያስደስቱ ነገሮችን ማድረግ፣ ደስ ከማይሉን ቦታዎች ለመራቅ መሞከር። እነዚህ ነገሮች ጭንቀቱን ተቋቁመን በቀላሉ ወደ ከፍተኛ ደረጃው ሳንደርስ እንደነገርኳችሁ ወደፊት እነግራችኋለሁ። ትሬንድ ያለው የራሱ ደረጃ አለው፣ የሚያድግበት ደረጃም አለው። እኔ ከኒን እስከመዋጥም ደርሼ ነበርና ግን አሁን እግዚአብሔር ይመስገን በብዙ ጥረቶች
አሁን በጣም የሚገራርም ለውጥ አግኝቻለሁ እና እናንተም እንደዚህ እንደኔ ለውጥ እንድታገኙ እነዚህ ያልኳችሁ መፍትሄ ተጠቀሙ። ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ሰብስክራይብ እንዳረሱ፣ የደወል ምልክቷን ተጫኑ። አበረታቱኝ። ከዚህ የበለጠ የሚገርም አስተማሪ ትምህርት ነግራችኋለሁ። በጣም አመሰግናችኋለሁ። መልካም ጊዜ